ብዙ ነገሮችን ያየነው እንደዚህ አልጠበቅኩም ነበር። በጣም ሰፊ ነው። በጣም ብሮድ የሆነ ሀሳቦች ተነስተዋል። ቴክኖሎጂዎችን አይተናል። በተለይ ከአርቲፊሻል ኢንተለጀንስ ጋር ተያይዞ ያው አርቲፊሻል ኢንተለጀንስ በአሁን ላይ በሀገራችን በተለይ የደረሰበትን ደረጃ ከፍ አድርጎ አሳይቶኛል። እንደዚህ አይመስለኝም ነበር። አሪፍ ነው በጣም። በዜና ሽፋኖቻችን የተለያዩ ሀገራትን የኤአይ ስቴሽኖችን እንዘግብ ነበረ እና ዓለም ምን ይመስላል እንዴት ነው እየሄደበት የሚለውን ነገር እናይ ነበር እና ዛሬ እዚህ ተገኝቼ ያየሁት ኢትዮጵያ ከየትኛውም ሀገር ያልተናነሰ የኤአይ ስርዓትን የዘረጋችና ለዛ የሚሆን ምህዳርን የፈጠረች መሆኑን ተመልክቻለሁ። በጣም የሚያስመሰግን ትልቅ ስራ ነው የተሰራው እንደ ሀገር። በጣም ይለያል ምልሽ ለኛ ሀገር ከፊልም ውጪ እንደዚህ ነገር አይተናናቅም። ሜቢ ትንሽ ሳንቲም ያላቸው አቅም ያላቸው ልጆች ሰበንዲ ምናምን ሊጫወቱ ላዩ ይችላሉ። የዚህኛው ግን ይለያል። ሪል ላይ ይመስልሽ በዛ ላይ ሴንስ ታደርጊዋለሽ ኤቭሪቲንግ። ኤአይ ቴክኖሎጂ ምን ያህል ርቀት እንደሄደ ያየንበት ነውና እጅግ በጣም ደስ ይላል። እዚያ ቴክኖሎጂ እዚህ ሀገር ውስጥ መኖሩ በጣም ደስ ይላል። የወደፊቷን ኢትዮጵያ ነው በደንብ የምታየው። የወደፊቷ ኢትዮጵያ፣ ተስፋ ያላት ኢትዮጵያ፣ አዲሱ ትውልድ ህፃናቶቻችን መጥተው ነገን የሚያዩባት ነገን የሚፈጥሩባት አሁን እዚህ ኢመርሲቭ ያልሽውም እንግዲህ ሌላ ቨርቹዋል ዓለም ውስጥ የሚኖሩበትን ብለሽ የምትይው በእርግጠኝነት የምትናገሪው እንደ ተቋምም እንደ ባህልም እንደ አጠቃላይ ኢንስቲትዩት ስትመለከችው አዲስ ነው። ከዓለም እኩል የሆንበት ብቸኛ አጋጣሚያችን ነው። ከጠበኩት በላይ ነው ያገኘሁት። በጣም ያምራል ያለው ነገር። በጣም ብዙ በኤአይ የታጀቡ ነገሮች አይቻለሁ። በጣም ኢንትረስቲንግ ነው። ከዚህ በኋላ ለሚመጡትም አይ ቲንክ በደንብ የሚያበረታታ ይሆናልና አሪፍ ነው። በኤአይ ዙሪያ ግንዛቤ እንዳገኝ ያደረገኝ ለምሳሌ በጤናው ዘርፍ፣ በትምህርት፣ በዚህ በፓስፖርት አሰጣጥ በሁሉም መስክ ኤአይ ወሳኝ እንደሆነ ነው እንግዲህ የተገነዘበው። አሁን ያለውን የዓለማችን ክላስ የሚመጥኑ ብዙ የቴክኖሎጂ ነገሮችን አይቻለሁ እዚህ ማለት ነው። አርቲፊሻል ኢንተለጀንስ የሚባለው ምንድን ነው የሚለውም በደንብ እንድንረዳ ትልቅ እድል ፈጥሮልኛል ብዬ አስባለሁ። ብዙ ነገሮችን ያየ ነው። ከዛ ባለፈ አንዳንዶች በጣም ትራዲሽናል በሆነ መንገድ የምንጠቀማቸው በየቤቶቻችን አሁን ምን ያህል እንደዘመኑ ምን ያህል እንደተቀየሩ እና አብረን ከነሱ ጋር እኩል ካልሄድን ዋጋ የምንከፍልበት ሂደት እንዳለ አጋጣሚ እንዳለ ሰው ሁሉ የተማረሙ ያልተማሩም እኩል ወደፊት የሚራመድበት የቴክኖሎጂ እንቅስቃሴዎች እንዳሉ ያስተዋልኩበት ሁኔታ ያለ ማለት ነው። አሁን ላይ ሁሉም ነገር ወደ አርቲፊሻል ኢንተለጀንስ በከፍተኛ ደረጃ የሆነ ነገር ለማሳደግ አርቲፊሻል ኢንተለጀንስን መጠቀም እየተለመደ መጥቷል። ዓለምም ትልቅ ደረጃ ደርሶበታል ብዬ አስባለሁ። ስለዚህ እንደ ሀገር አቀፍ ደረጃም ይህ ተቋም ብዙ ስራዎችን እየሰራም እንደሚገኝ ተስፋ አደርጋለሁ። ወጣቶቻችን ዚስ ዴይስ በቴክኖሎጂ በጣም የላቁ ናቸው። አብዛኞቹ እንዲህ በቲኔጀር ላይ እንኳን ያሉትን ስናይ የትም ዓለም ላይ ካሉ ወጣቶች እኩል የሆነ የቴክኖሎጂ እውቀት ኖሯቸው እንመለከታለን። ያንን እንዴት ያውጡት የሚለው ነበረ ሲያሳስበን የነበረው። ይሄ ማዕከል ያንን ይፈጥራል። የነገይቷን ኢትዮጵያ ደግሞ ከመላው ዓለም ላይ የተለያየ ዓለም ዞሬ ስላየሁ እንዲህ አይነት ቢሮዎችንም የመጎብኘት እድሎች አግኝቻለሁ። ከዛ ያልተናነሰ እንደውም የላቀ ነገሮች በዚህ የማየት እድሉ ነበረ። ይሄን ደግሞ ተቋም ደግሞ የሰው ልጆችን የሚያስቀር ሳይሆን የሰው ልጆች በተሻለ መልኩ ደግሞ ስራቸውን እንዲያግዝ እንዲያቀልላቸው የተደረገ ስለሆነ በጣም ቆንጆ ነገሮችን አይቻለሁ። እኛ ያለንበት ገና ጠገብን አልጠገብን ሩጫ ነውና እንደዚህ አይነት ከዓለም ጋር ለመወዳደር የምንሄድበት ርቀት ያንን ውጭ ያለውን ቴክኖሎጂ በከፊልም ቢሆን እኛ ሀገር ማግኘት ትንሽ ይከብዳል። ያን ነበር እኔ ውስጥ ያለው ጭንቅላት ውስጥ ያለውና ለእኔ በጣም ልዩ ነው። እንደዚህ አይነት ነገር መኖሩ ስፔሻል ነው ለእኔና አይ ቲንክ ሮጠን ባንፎካከር ዱብ እያልን ነው ያለ የተሰማኝ።